በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን በዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን ስሙ የተመሰገነና የተከበረ ይሁንልን። እናታችን ቅድስተ ቅዱሳን ድንግል ማርያም ስሙ የተመሰገነና የተከበረ ይሁንልን። እግዚአብሔር አምላካችን ቢፈቅደንና በረዳን ዛሬ የምንማማርበት ለትምህርታችንን መነሻ ይሆናል ብለን ያሰብነው የቤተክርስቲያን ፈተናዎቿ ወይ ደግሞ የቅድስት ቤተክርስቲያን ፈተናዎቿ የደረሱባት ፈተና ቤተክርስቲያንን ያጋጠማት ፈተና ምንድነው ብለን የተወሰነ በክፍል አድርገን እናያለን ማለት ነው። እንግዲህ እግዚአብሔር አምላካችን በመሃላችን ተገኝቶ እንዲያስተምረን እንዲመክረንና እንዲገስጸን የሱ መልካም ፍቃድ ሆነልን እኛም ትርፋማ እንድንሆን እግዚአብሔር አምላካችን ይርዳን ማለት ነው። እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቤተክርስቲያን ሲወራ ስለ ቅድስት ቤተክርስቲያን ሲወራ የተወሰኑ ነገሮች እናያለን። ቅድስት ቤተክርስቲያን በትምህርት ሃይማኖት ውስጥ በሶስት ክፍል ከፍለን ነው የምናየው። ቅድስት ቤተክርስቲያን ሕንጻዋ ብቻ ሳይሆን ቤተክርስቲያን ሲባል በሶስት አይነት ክፍል ከፍለን ነው የምናየው ማለት ነው። አንደኛ እንደሚታወቀው ሕንጻው ቤተክርስቲያን ነው የሚታየው። አጠገባችን ያለው ሕንጻ ቤተክርስቲያን ነው ማለት ነው። ስለ ሕንጻ ቤተክርስቲያን ነው ቤተክርስቲያን የሚባለው ወይ ደግሞ መሰረታዊ የሃይማኖት ትምህርት ውስጥ ቤተክርስቲያን የሚባለው ከሶስት ክፍሎች መካከል አንደኛው ቅድስት ቤተክርስቲያን ነው ማለት ነው። ወይ ደግሞ ሕንጻ ቤተክርስቲያኗ ነው። ስለ ሕንጻ ቤተክርስቲያን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ተናግሮ ነበረ። በዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 13 ላይ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ በዛን ጊዜ የነበሩት ኢየሱስ ክርስቶስ በመዋዕለ ሥጋው በዓለም ላይ ዞሮ ሲያስተምር በምኩራብ ላይ ተገኝቶ በቤተ መቅደስ ተገኝቶ ቤቱን የወንበዴዎች ዋሻ ያደረጉት የቀማኛዎች ዋሻ እንዳደረጉ የተናገረው ኃይለ ቃል ነው ማለት ነው። ይህ እኛ ለትምህርታችን እንዲሆን ቤተክርስቲያን ብሎ የተናገረው ኢየሱስ ክርስቶስ ስለ የትኛው ቤተክርስቲያን ነው ብለን መጽሐፍ ቅዱስን ስንመረምር ይሄ ግልጽ ሆኖ የተጻፈው ነው የሕንጻ ቤተክርስቲያኑን የሚያመላክት ነው። በመጽሐፍ ቅዱሱ አውድ ስንፈታም ስናይ በቤተ መቅደሱ ተገኝቶ በምኩራብ ውስጥ ተገኝቶ የሚሸጡት የሚለውጡትን ይህን ቃል ተናግሮ ከቤተ መቅደስ ገርፎ እንዳወጣቸው በጅራፍ ገርፎ እንዳወጣቸው እናገኘዋለን። ስለዚህ ይሄ የሕንጻ ቤተክርስቲያኑን ወይ ደግሞ ሕንጻ ቤተ መቅደሱን የሚያመላክት ነው ማለት ነው። ሰው ወደ ቤተክርስቲያን የሚሄድ ወይ ደግሞ የተሰራችው የታነጸችውን ወደ ሕንጻ ቤተክርስቲያን የሚሄድበት መሰረታዊ ጉዳዮች አንድ ሰው ወደ ቤተ መቅደስ የሚሄደው አንደኛው መሰረታዊ ነገር ከእግዚአብሔር ጋር መገናኘት ነው። ከእግዚአብሔር ጋር ተገናኝቶ ስለ ኃጢአቱም፣ ስለ በደሉ፣ ስለ ሕይወቱ፣ ስለ ቀድሞ ሕይወቱ እግዚአብሔር ጋር ስለሚኖርበት ጊዜ ቆይታ ማስተካከል ያለባቸውን ነገር እነዚህ ነው ከእግዚአብሔር ጋር ለመወያየት ይሄዳል። አንድ ሰው ወደ ቤተ መቅደስ ሲሄድ ከእግዚአብሔር ጋር ለመገናኘት ነው። እግዚአብሔር ጋር የምናደርገውን ግንኙነት የምናገኘው አብዛኛው ቤተ መቅደስ ሄደን ነው። በእርግጥ እግዚአብሔር ሁሉም ቦታ እንዳለ እግዚአብሔር ሁሉንም ቦታ እንደሚኖር መዝሙረኛው ዳዊት በመዝሙሩም ተናግሯል። ነገር ግን ይበልጡኑ ሰው ወደ ቤተ መቅደስ ወደ ቤተ እግዚአብሔር በቀረበ ቁጥር ከእግዚአብሔር ጋር የሚገናኝበት ሰፊ ቦታ ደግሞ እሱ ነው ማለት ነው። ሌላው ስለ ኃጢአቱ ከእግዚአብሔር ጋር መነጋገር ነው። ይቅርታ ስለ ኃጢአቱ ስለ በደሉ ይቅርታን ለማግኘት በቤተ መቅደስ ይሄዳል። ወደ ቤተ መቅደስ ሄደን ሁላችንም ስለ ኃጢአታችን ስለ በደላችን እንነጋገራለን፣ ከእግዚአብሔር ጋር እናወራለን፣ አልቅሰንም እግዚአብሔርን ምህረትን እንጠይቃለን ማለት ነው። ሌላኛው ሰው ወደ ቤተ መቅደስ የሚሄድበት መሰረታዊ ነገር
የእግዚአብሔርን ቃል ለመማር ነገረ እግዚአብሔርን በደንብ ለማወቅ ወደ ቤተ መቅደስ ይሄዳል። ይሄ የሚሄድበት ፐርፐዞች ናቸው፣ ኬዞች ናቸውና በተጨማሪም ሰው ወደ እግዚአብሔር የሚሄድበት ከሁሉም በላይ ሆነው ሁል ጊዜ የሚሰዋው ስለ ኃጢአታችን ስለ በደላችን ሁል ጊዜ የሚፈሰው ሁል ጊዜ የሚቆረሰው የክርስቶስ ሥጋው ደሙ ለመቀበል የሚያስፈልገን ወደ ሕንጻ ቤተ መቅደስ ሄደን ተገናኝተን የምናገኝበት ከእግዚአብሔር ጋር አንድ የምንሆንበት የተከበረው ክቡር ደሙን ሥጋውን የምንቀበልበት ልጅነት የምናገኝበት ቤት ነው ማለት ነው። ይገርማችኋል እኔ በኦሪት ዘፍጥረት ምዕራፍ 32 አካባቢ ያለው ቦታ አንድ ስለ ቤተክርስቲያን ስነሳ ብዙ ጊዜ የሚገርመኝና በጣም ደስ የሚለኝ መካከል የያዕቆብ ታሪክን በደንብ ታውቁታላችሁ መቼስ። ያዕቆብ ከወንድሙ ከኤሳው ጋር እንዴት እንደነበረ ብኩርናውን ከወሰደበት በኋላ ከአባቱ ቤት ወጥቶ ወደ ሌላ ሀገር ሄዶ ወደ ላባ ቤት ከገባ በኋላ እዛ ረጅም ጊዜ ቆይቶ ሊያን አግብቶ ከዛ በኋላ ከሊያ በኋላ ደግሞ 14 ዓመት ሙሉ ሲጠብቃት የነበረ ራሔልን አግብቶ ልጆች ወልዶ ከዛ ወደ አባቱ ቦታ በጭንቅ ጊዜ ወደ አባቱ ቦታ በሚሄድበት ጊዜ ፈርቶ እንደነበረ ከዛ ልጆቹን ሀብቱን ሁሉን አስከትሎ ወደ ወንድሙ ወደ ኤሳው ከላከ በኋላ እሱ ብቻውን እንደቀረ እናያለን። ከዛ አንድ ጎበዝ ወጣት ጋር ተገናኝቶ ሲታገል እንደነበረ ከዛ በኋላ መጨረሻ ላይ ያ ጎበዝ ያ ጉልበተኛው ያ ከያዕቆብ ጋር ሲታገል የነበረው ያደረው መጨረሻ ላይ መርቆ እንደሄደ ስሙን እንደቀየረለት ከያዕቆብ ወደ እስራኤል ስሙን እንደቀየረለት እናገኘዋለን። እና ከዛ በኋላ ያዕቆብ እዛ ምርቃቱን የተቀበለበት ቦታ ላይ ወይ ደግሞ የምርቃቱ ቦታ ላይ ሲታገል ያመሸበት ቦታ ላይ ስሟን ጴኒኤል ብሎ እንደሰየመ እናገኘዋለን። ስለዚህ ጴኒኤል ማለት ደግሞ የተመረቀበት የተመረኩበት እግዚአብሔር እኔን የባረከበት ቦታ ነው ብሎ እንዳለን ሁላችንም ይሄ ልጅነት ያገኘንበት ከእግዚአብሔር ጋር አሁን በዮሐንስ ወንጌል ምዕራፍ 6 አካባቢ ምዕራፍ 6 ላይ ሰው የከበረው የክርስቶስ ሥጋውን ደሙን ሲቀበል ከክርስቶስ ጋር አንድ እንደሚሆን ክርስቶስ ከሱ ጋር እንደሚኖር እሱም ከክርስቶስ ጋር እንደሚኖር ይናገራል። ስለዚህ የምንመረቅበት ምርቃት የምናገኝበት የመመረቂያችንን ቦታ ቤተ መቅደስ እንደሆነች ይሰማኛል። ብዙ ጊዜ ያን የኦሪት ዘፍጥረት ምዕራፍ 32 ባነበብኩ ቁጥር የሚሰማኝ ቤተ መቅደስ ለኛ የመመረቂያችን ቦታ እንደሆነች ነው የምንረዳውና ብዙ ጊዜ በጣም ደስ ይለኛል ማለት ነው ያ ቦታ። ስለዚህ ሕንጻ ቤተክርስቲያን ወይ ሕንጻ ቤተ መቅደስ ለክርስትና ወይ ደግሞ ለቤተ መቅደስነት ለኛ ለክርስቲያኖች በጣም መሰረታዊና ወሳኝ ነገር እንደሆነች ያስረዳናል ማለት ነው። ሌላኛው ሰው ብቻውን ወይ ደግሞ አንድ ሰው ቤተ መቅደስ ይባላል። ሕንጻ ቤተ መቅደስ ከተባለች ወይ ቤተ ክርስቲያን ከተባለች አንድ ሰው በግሉ ወይ ደግሞ አንድ ሰው ብቻውን ቤተ መቅደስ ይባላል። ቤተ መቅደስ ነው። የቅዱሳን መላእክት ሲደመር የሰው ልጆች አንድ ላይ ሲሆኑ የአማኞች ህብረት ነው የሚባሉት በሰፊው በዚህ ስር እናያለን ማለት ነውና የአማኞች ህብረት ሲባል እንግዲህ ይህን የቤተ ክርስቲያን ምን ቤተክርስቲያን ማለት ምን ማለት ነው የሚለውን መልስ ለመስጠት ሄድንበት መንገድ ነው። ቤተክርስቲያናችን አሁን ይሄን ኃይለ ቃል ትጠቀመዋለች። በተለይ በቅዳሴዋ ጊዜ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ላይ የሰው ልጅ ሰላምና እርቅ ይሁን ብላ ታውጃለች ማለት ነው። አባታችን ቅዱስ ኤፍሬም ሶሪያዊም በዚህ በውዳሴ ማርያም እናታችን በቅድስት ድንግል ማርያም ምስጋና ላይ አካቶ አስቀምጦታል። ቅድስት ቤተክርስቲያንም ይሄን በጉልህ እና በትልቁ ቀለም ምስጋና
ለእግዚአብሔር በሰማይ ይሁን፣ ለሰው ልጅ ሰላምና እርቅ ይሁን ብላ በቅዳሴ መሃል ላይ ሁል ጊዜ ቅዳሴ በተቀደሰ ቁጥር ይህንን ኃይለ ቃል እንጠቀማለን ማለት ነው። ስለዚህ ይህን የቅዱሳንና የአማኞች ህብረት የቅዱሳን መላእክት ሲደመር የሰው ልጅ ነው ብለናል። እንግዲህ የቤተክርስቲያን ፈተና ብለን ነው የጀመርነው። የቤተክርስቲያን ፈተና ምንድነው? ቤተክርስቲያንን ምንድነው ያጋጠማት? ቤተክርስቲያን ላይ የደረሰባት ፈተና ምንድነው ብለን ደግሞ በሶስት ክፍል ከፍለን ነው የምናየው። በዓለመ መላእክት እስከ አባታችን አዳም ባለው ክፍል አንድ ክፍል አድርገን እናያለን። ከአባታችን አዳም እስከ ከነገደ መላእክት ወይ ደግሞ በዓለመ መላእክት ውስጥ የነበረው አንድነት ወይ ህብረት እስከ አባታችን አዳም እስከ መውደቁ ድረስ ባለው ሁኔታ አንድ ክፍል አድርገን እናያለን። ከአባታችን አዳም በኋላ ደግሞ የልጁ ከአቤል ጀምሮ እስከ ካይኑ ዘካርያስ ወይ ደግሞ እስከ አዲስ ኪዳን መጀመሪያ እስከ ልደተ ክርስቶስ ባለው የቤተክርስቲያን አንድነት ህብረት ያጋጠማትን ፈተናና የደረሰባትን ችግር ሁሉ የተወሰነውን እናያለን። ከኢየሱስ ክርስቶስ ልደት በኋላ ደግሞ እስከ አሁኑ ድረስ አይተን የሚያጋጥማትን ነገር ደግሞ ወደፊት ለፊት ምን ማድረግ እንዳለብን፣ እንዴት ፈተናዎቹን ማለፍ እንዳለብን የተወሰነውን አንድ ላይ እናያለን ማለት ነው። እንግዲህ እንደሚታወቀው የመጀመሪያው ወይ ደግሞ በዓለመ መላእክት ውስጥ ህብረት ወይ ደግሞ የቅዱሳን መላእክት ህብረት አንድነት ነበራቸው፣ እምነት ነበራቸው። ይህን ታሪክ የምናገኘው የአንድ የቤተክርስቲያን መጽሐፍ አለና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንጠቀመው ሰይፈ ሥላሴ የሚባል መጽሐፍ አለ። እዛ ላይ መቅድሙ ላይ ያለው ኃይለ ቃል አለና ቅዱሳን መላእክት እግዚአብሔር ዓለምን ከፈጠረ በኋላ የመጀመሪያው ዕለተ እሁድ ላይ የተፈጠሩት ቅዱሳን መላእክት እነዚህ ቅዱሳን መላእክት እንደተፈጠሩ ብርሃን የነበረው እግዚአብሔር ሲፈጥራቸው በዚያን ጊዜ ብርሃን የነበረው ጨለማ ሸፈናቸው ይላል። በጨለማ ከተሸፈኑ በኋላ ቅዱሳን መላእክት አንድ ጥያቄ መጠየቅ ጀመሩ። ይሄ ጥያቄ ማን ነው የፈጠረን? እኛን የፈጠረው ማን ነው ብሎ ፈጣሪያችንስ ማን ነው? የምናመልከውስ ማን ነው ብሎ ጥያቄ መጠየቅ ጀመሩ ማለት ነው። ይሄ ጥያቄ ተገቢ ጥያቄ ነው። አሁን በዚህ ሰዓት ዓለም ሁሉ መጠየቅ ያለበት በተለይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ያውም ከፋይፍ ኦሪየንታል ውጪ ያሉት ክርስቲያኖች መጠየቅ ያለባቸው ማንም ሰው መጠየቅ ያለበት ጥያቄ ነውና ማን ነው የፈጠረው? የኛን የፈጠረው ማን ነው ብሎ መጠየቅ ያለባቸው ጭምርም ደግሞ ማንን ነው የምናመልከው ብለን መለየት አለብን። አሁን በዚህ በምንኖርበት ምድር ላይ ብዙ ነገሮች አሉ፣ ብዙ ችግሮች አሉ። ሰው የፈጠረውን ረስቶ የሚያመልከውን ማያውቅ፣ የፈጠረውን ፈጣሪ ትቶ ፍጡር የሚያመልክበት ጊዜ ነው። የሚያመልክበትን አምላክ ረስቶ ገንዘብ የሚያመልክበት ዘመን ነውና ሁላችንም መጠየቅ ያለብን ወይ ደግሞ መጠየቅ ያለባቸው ሰዎች መጠየቅ ያለባቸው ከክርስትና ከኦርቶዶክስ ተዋሕዶ ውጪ ያሉ ሰዎች መጠየቅ ያለባቸው ጥያቄ መሆን አለበት ማለት ነው ብዬ አስባለሁኝ። ስለዚህ ይሄ ቅዱሳን መላእክት በጠየቁበት ጊዜ ከቅዱሳን መላእክት መካከል ከፍ ብሎ የተሾመ ከእግዚአብሔር ቅዱሳን መላእክት ሲፈጥር በመቶ ነገድ አድርጎ ነው የፈጠረው። መቶ ነገዱን ደግሞ 10 ነገድ አድርጎ 40 ነገዱን በኢዮር ውስጥ 30 ነገዱን በራማ ውስጥ 30 ነገዱን ደግሞ በኢረር ውስጥ አድርጎ አስቀምጦታል ማለት ነው። እና መቶ ነገዶቹን 10 አድርጎ ደግሞ አንድ አለቃ ሾሞላቸው ነበርና ይህ ጥያቄ በተጠየቀ ጊዜ ከቅዱሳን መላእክት ወገን ይህ ጥያቄ ሲነሳ አለቃቸው የሁሉም የመላእክት ሁሉ አለቃ የሆነው በወቅቱ ሳጥናኤል ስለነበረ ሳጥናኤል መመለስ ነበረበት። አሁን እኛም
በዓለማዊ ህይወት በምንኖርበት ጊዜ በስራ ዓለም ላይ በምንኖርበት ጊዜ የመጣብንን ፈተናና ችግር መጠየቅ ያለብን ከኛ ቅርብ አለቃ የሆነውን ነው ማለት ነው። ጀስት ላይክ እንደዛ ቅዱሳን መላእክት ይህን ጥያቄ ሲጠይቁ መልስ መመለስ የነበረበት ሳጥናኤል ነበር። በሰማይ ወደ ላይ ከፍ ብሎ ሲያይ ከሱ በላይ ምንም እንደሌለ፣ ወደ ታች ደግሞ ብዙ 99 ቅዱሳን መላእክት ስር መሰመሱ ማን ነው እኛን የፈጠረ? ማን ነው እኛን ያስገኘ? ማንን ነው የምናመልከው? ፈጣሪያችን ማን ነው ብሎ ጥያቄያቸውን ሲያስተጋቡ ባየ ጊዜ አንድ ሐሳብ ጭንቅላቱ ላይ መጣ። ከሱ በላይ ባየ ጊዜ ማንም እንደሌለ ባመነ፣ ከታች ደግሞ ብዙ ነገደ መላእክት ሲያየው በትዕቢት ተሞልቶ ያለምንም ፍርሃት ያለምንም ማንገራገር በድፍረት እኔ ፈጠርኳችሁ የሚለው ቃል ተናገረ ማለት ነው። አሁን ይህን ሲናገር እቺ ቃል በጣም አስቸጋሪና ዓለም ላይ በጣም ብዙ ጊዜ የምንቸገርበት ጊዜ ተጀመረች ማለት ነው። ማለት እኔ ፈጠርኳችሁ የሚለው ቃል ለሱ የማይገባ ስለሆነ እኔ ፈጠርኳችሁ ብሎ ሲናገር በጣም አስቸጋሪ የሆነው ከሱ በኋላ ብዙ ሰዎች በዚህ ነገር እንደሚጎዱ፣ ብዙ ሰዎች በዚህ ምክንያት እንደሚጠፉ ይሄ እሱ የመጀመሪያው ጊዜ ውሸትን ጀመረ ማለት ነው። በእርግጥ ሳጥናኤል ራሱ ቅዱሳን መላእክትን እንዳልፈጠረ ያውቀዋል። እሱም ፍጡር ነውና ቅዱሳን መላእክት በሱ እንዳልተፈጠሩ እያወቀ እኔ ፈጠርኳችሁ ብሎ በሚያስብ ጊዜ ዓለም ላይ በጣም ትልቅ ፈተና፣ በጣም ትልቅ ችግር በነገደ መላእክት ወይ ደግሞ በዓለመ መላእክት ተፈጠረ ማለት ነው። ከዚህ በኋላ አሁን ቅዱሳን መላእክት መሃል እንኳን እሱ ሳይናገር በፊት እምነት እንደነበራቸው ደግሞ እዛው መጽሐፍ ላይ እናገኛለን። እንግዲህ እሱ ይሄን ውሸት ከተናገረ በኋላ የአርባብ አለቃ የሆነው 10 ነገድ ላይ የተሾመው ቅዱስ ገብርኤል አንድ ቃል ተናገረ ማለት ነው። እኛን የፈጠረ አምላክ እኛ የምናመልከው አምላክ እስከሚገለጽልን ድረስ በሃይማኖታችን ወይ ደግሞ በእምነታችን ጸንተን እንቆም ብሎ የነገደ መላእክትን የ99 ነገደ መላእክት አረጋጋቸው ማለት ነው። እንግዲህ እኛ የምናመልከው አምላክ እኛን የፈጠረው አምላክ እስከሚገለጥልን ድረስ በሃይማኖታችን በእምነታችን ጸንተን ምን መሆን አለብን? ጸንተን መቆም አለብን ብሎ ሊቀ መላእክቱ ቅዱስ ገብርኤል ተናገረ ማለት ነውና አሁን በዚህ በዓለመ መላእክት ውስጥ በነገደ መላእክት መካከል ይሄ ነገር የሃይማኖት ግጭት ወይ ደግሞ የሃይማኖት ልዩነት ተፈጠረ ማለት ነው። አንደኛው እኔ ፈጠርኳችሁ የሚለው፣ በሁለተኛው ደረጃ ደግሞ በሃይማኖታችን እስከመጨረሻ ድረስ የፈጠረንን አምላክ የምናመልከው አምላክ እስከሚገለጥልን ድረስ በሃይማኖታችን በእምነታችን ጸንተን እንቆም የሚል ጎሳ ተገኘ ማለት ነው። በዛን ጊዜ የእግዚአብሔር መንበር ወይ ደግሞ ዙፋኑን የያዘው ክሩቤል ለእግዚአብሔር ደግሞ ምስጋና የሚያቀርቡት ሱራፌል የሥላሴ መንበር ይዞ ብቅ አሉ። ወይ ደግሞ ብርሃን ተሞላ፣ ጨለማ የነበረው ተገፈፈና ብርሃን ሆነ ይላል። ከዛ በኋላ ያለውን ችግር የነበረባቸውን ነገር ማን እነሱ እንደፈጠረ እነሱ ማን ማምለክ እንዳለባቸው ማንም ሳይመልስላቸው እግዚአብሔር እነሱን እንደፈጠረ እነሱን የፈጠረ አምላክ እግዚአብሔር እንደሆነ እነሱን ማምለክ ያለባቸውም ደግሞ ሳጥናኤልን ሳይሆን እግዚአብሔርን እንደሆነ ወዲያው ተረዱ ደግሞ አወቁት ማለት ነውና መልሳቸው ወዲያው ተመለሰላቸው ማለት ነው። አሁን በነገደ መላእክት ውስጥ አሁን በጣም የሃይማኖት ፈተና ወይ ደግሞ የቅድስት ቤተክርስቲያን የአማኞች ህብረት የተባለችው ቤተክርስቲያንን የመጀመሪያው ፈተና ያጋጠመው በነገደ መላእክት መካከል ነው ማለት ነውና በዚህን ጊዜ ሁለት ጎራ ወይ ደግሞ ሁለት እምነት ተገኘ ማለት ነው። አንደኛ በውሸት፣ ሁለተኛ ደግሞ
በእውነት እግዚአብሔርን የሚያመልኩት ከእግዚአብሔር ጋር መኖር የሚፈልጉ ሕገ እግዚአብሔርን የሚጠብቁ ቅዱሳን መላእክት ተገኙ ማለት ነው። ሕገ እግዚአብሔርን የጣሰ ሕገ እግዚአብሔርን ያልጠበቀ አምላክ እንዳልሆነ እያወቀ አምላክ ነኝ ብሎ በውሸት የተናገረ ዲያብሎስ ደግሞ በአንድ ጎራ ተገኘ ማለት ነው። በዛን ጊዜ አሁን የእምነት ክፍፍል ተፈጠረ ማለት ነው። በነገደ መላእክት መካከል የእምነት ክፍፍል ወይ ደግሞ እምነት የአማኞች ህብረት የምትባለው አማኞች በአንድነት የሚያመሰግኑት መጀመሪያ አካባቢ ምን ብለናል? ቅድስት ቤተክርስቲያን አለ ወይ ቤተክርስቲያን ይባላሉ ብለን እንዳስቀመጥ ነው። በዛን ጊዜ የነበሩት ቅዱሳን መላእክት በሁለት ቦታ ተከፈሉ ማለት ነው። ከዛ በኋላ ዲያብሎስ ይህን ነገር እንዲፈጠር ወይ ደግሞ ይህ ነገር እንዲፈጠር ያገፋፉ ትዕቢቱ ነው። አሁን ዲያብሎስ በጣም ትዕቢተኛ ነው። በጣም ይታባሃል። በጣም ከአቅሙ በላይ ማድረግ የማይችለውን አደርጋለሁ ብሎ ነው እንትን የሚለው። ብዙ ጊዜ እንዲያነሳ ሰዎችም በእኛ በህይወታችን በቤተክርስቲያን ውስጥ በቤተክርስቲያን ዙሪያ ያሉትን ነገሮች ማየት እንችላለን። በቀላሉ በቃ ሁሉንም ነገር ማከናወን የሚችሉ በጣም ትዕቢተኞች እንትን የሚሉት የሚንቀሳቀሱበት ጊዜ እናያለን። በዓለም ላይም እኔ ሁሉም ነገር ማድረግ ይችላል የሚሉ ሰዎች አሉ። እግዚአብሔር ከረዳኝ ብል ጥሩ ነው፣ ግን በራሴ በአቅሜ አደርጋለሁ የሚሉ ነገሮችም አሉ። ልክ እንደ ዲያብሎስ መታበይ ደግሞ የትዕቢት ስራ መስራት እንደሌለብን ነው የሚያሳየውና አሁን በዛን ጊዜ የነገደ መላእክት ህብረት የአማኞች ህብረት ለመጀመሪያ ጊዜ ተከፈለች ማለት ነው። ከዛ በኋላ ዲያብሎስ እግዚአብሔር ተረገመ፣ ስልጣኑ ተነሳ፣ ስልጣኑ ተወሰደበት፣ ብዙ ነገሮች ተከናወኑ ማለት ነው። ይህን ደግሞ በሰፊው በራእይ ዮሐንስ 12 ቁጥር 7 ላይ ደግሞ እንደዚህ ነው የሚለው። አሁን የመውደቁ ከእግዚአብሔር ቤተ መቅደስ ወይ ደግሞ ከአማኞች ህብረት መባረሩ ወይ ደግሞ ተወግዞ መውጣቱ የምንረዳበት ደግሞ ሌላው ምዕራፍ 12 ቁጥር 7 ላይ ስናይ እንደዚህ ነው የሚለው። በሰማይም ሰልፍ ሆነ ብሎ ነው የሚጀምረው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከመላእክቱ ጋራ ተዋጋ፣ አልቻለውም ይላል። ስፍራም አልተገኘለትም። ከዛ ከሰማይ ወደቀ ምናምን ብሎ ደግሞ ልክ ብለን ስናነብ እናገኘዋለን ማለት ነው። አሁን አባታችን ቅዱስ ዮሐንስ ወልደ ዘብዴዎስ በፊልሞ ደሴት ላይ ቁጭ ብሎ ከረጅም ዓመታት በፊት ከብዙ ዓመታት በፊት የተከናወነው በዓለመ መላእክት ውስጥ የተፈጠረውን ኃይለ ቃል በሰፊው አስረድቶ ነገረን ማለት ነውና በዛን ጊዜ አሁን ቅዱስ ሚካኤል እና ሳጥናኤል በጣም ልዩ እንትን አላቸው። መሃላቸው በጣም ሰፊ ክፍተት አለው። ያ ለእግዚአብሔር የታመነው ቅዱስ ሚካኤል ለእግዚአብሔር የታመነው ታዛዥ የሆነው ትሕትናው በጣም የሚያስገርም የሚያስደንቅ መልአክ እንደሆነ በተለያዩ የቤተክርስቲያን መጽሐፍት ላይ እናያለን። ይሄኛው ደግሞ አጭበርባሪ፣ ውሸታም፣ ለእግዚአብሔር የማይታመን ኢቭን እንኳን ለራሱ የማይታመን መልአክ እንደሆነ ነው የምንረዳው። ምክንያቱም እሱ ፈጣሪ እንዳልሆነና ቅዱሳን መላእክት ፍጥረታትን ሁሉ እንዳልፈጠረ እያወቀ እኔ ፈጣሪ ነኝ ብሎ መናገሩ ራሱ ያላደረገውን አድርጌያለሁ ብሎ እንትን የሚለው ለራሱ እንኳን ያልታመነ ነው ማለት ነውና እንግዲህ ከዛ በኋላ እንግዲህ የተፈጠሩት ነገሮች አሉ። እሱ ለራሱም ሳይታመን ቀርቶ ለእግዚአብሔርም ያልታመነ እምነትም የሌለ መልአክ ሆኖ ሲወድቅ በነገደ መላእክት ውስጥ የእምነት ክፍፍል ሲፈጠር የመጀመሪያ ጊዜ ውሸትን አስጀመረ ማለት ነው። ውሸት ብቻ አይደለም። በነገራችን ላይ በዛን ጊዜ ዲያብሎስ ያስጀመረው ወይ ደግሞ ሳጥናኤል በዓለመ መላእክት ውስጥ ያስጀመረው ነገሮች ውሸትን ብቻ አይደለም፣ ብዙ ነገሮችን አስጀምሮታል። አንደኛ ይሄ ደግሞ እሱ ያስጀመረው ነገሮች በቤተክርስቲያን ወይ ደግሞ ቤተክርስቲያን ላይ
ትልቅ ፈተናና ትልቅ ችግር ፈጥሮታል ማለት ነው። አንደኛ ውሸት ነው ያስጀመረው፣ ሁለተኛ ደግሞ ጥርጣሬን ነው ያስጀመረው። በዛን ጊዜ በዓለመ መላእክት ውስጥ ጥርጣሬ እንዲፈጠር መላእክት ሁሉ እስከሚወዛገቡ ድረስ እምነታቸውን የትኛው እንደሆነ ለይቶ እስከ መረዳት እስከሚያቅታቸው ድረስ በመካከላቸው ጥርጣሬ እንዲፈጠር አደረገ ማለት ነው። ይህ ደግሞ አሉ አሁንም በአዲስ ኪዳን በእኛ በዘመናችን መካከል ጥርጣሬ እንዲፈጠር የሚያደርጉ በውሸት ቤዛቸው አሁን የሁሉም ነገር መነሻው ውሸት ነበር። እኔ ፈጠርኳችሁ ብሎ ዋሸ። ከዛ እሱ ሲዋሽ ጥርጣሬ ተፈጠረ፣ የሃይማኖት ክፍፍል ተፈጠረ። እውነትም ሳጥናኤል ነው የፈጠረን ብሎ ያመኑት መላእክቶች ነበሩ። አይ እሱ አልፈጠረንም፣ እግዚአብሔር የፈጠረን አምላክ አለ፣ እሱ እስከሚገለጥልን ድረስ ደግሞ በሃይማኖታችን ጸንተን እንቆማለን ብሎ የጸኑትም አሉ። ሐዋርያው ቅዱስ ዮሐንስ ደግሞ በፊቲሞ ደሴት ላይ ቁጭ ብሎ ራእይ ዮሐንስ ራእዩ ላይ ያስቀመጠልን ሰልፍ እንደሆነ ሰልፍ እንዳካሄዱ ቅዱሳን መላእክት መሃል ላይ ጦርነት እንደተካሄደ ዘንዶውን እንደተዋጉ እንደተጣሉ ቤተክርስቲያን ወይ ደግሞ ያ አንድነት ህብረታቸው ፈተና ላይ እንደወደቀ እንረዳለን ማለት ነው። የእምነት ክፍፍል እንደነበረ አናምንም አንተ ውሸታም ነህ ብሎ ያመኑት አሉ። እምነቱን እሱን የተቃወሙት አሉ። አይ እውነትም ሊሆን ይችላል ብሎ ደግሞ የሱ ነገድ ያመኑት ነበሩ። አይ እሱም ይሁን አይሁን ብሎ ደግሞ የተጠራጠሩት እንዳሉ እናየዋለን ማለት ነው። ቅዱሳን መላእክት ሕጉን ስርዓቱን ጠብቆ እንዳይኖሩ እንዳይታዘዙ አደረገ ማለት ነው። ለክብር የተሾሙ ለቅድስና የተሾሙ እግዚአብሔርን ለማምለክ የተሾሙ ለምስጋና ብቻ የተፈጠሩት ቅዱሳን መላእክት ለመጥፎ ነገር እንዲውሉ እንዲወድቁ እንዲሳሳቱ አደረገ ማለት ነው። እሱ ያደረገው የተናገረው ደግሞ የጀመረው የመጀመሪያይቱ ውሸት ብዙ ነገርን ፈጠረች ማለት ነው። ሌላኛው የኃጢአት መነሻ ነው ያስጀመረው። በዛን ጊዜ ቅዱሳን መላእክት በነበሩበት ጊዜ ስራቸው ምስጋና ነው፣ እግዚአብሔርን ማመስገን ነው፣ እግዚአብሔርን ማክበር ነው፣ ሁልጊዜ ማመስገን ነው። የምስጋና ስራ ብቻ ነው የሚሰሩት። ግን እሱ ውሸቱን የመጀመሪያው ውሸት ሲዋሽ የመጀመሪያው ውሸቱ ኃጢአትን፣ ሞትን፣ በደልን አስጀመረች ማለት ነው እና ክፋትን አስጀመረች ማለት ነው። ሌላኛው በውሸት ስልጣንን መንጠቅ የሚያስጀምረው የማይሞከረውን እግዚአብሔርን ስልጣን ለመንጠቅ በዘመኑ ቋንቋ መፈንቅለ መንግስት ነው የሚባለው። በዘመኑ ቋንቋ ነው። በዘመኑ ቋንቋ ልክ በቃ እንደዛ የእግዚአብሔርን መንግስት የሥላሴን መንግስት መፈንቅለ መንግስት አደረገበት ማለት ነው እና ኢቭን እነዚህ ነገሮች አሁን በህይወታችን ውስጥ አምጥተን ስናይ አብዛኛው ህይወቶቻችን በውሸት የታጠረ ለምን ይሁን? በውሸት የታጠረ በቃ ውሸት ምን ያደርገው ውሸት የምናደርገው ከሆነ ደግሞ እነኚህ እሱ ያስጀመረውን ነገር እናስከትላለን ማለት ነው። ጥርጣሬ ውሸትን ተከትሎ ይመጣል። ኢቭን ከኢየሱስ ክርስቶስ እስከዚህ ድረስ ያለችውን የቤተክርስቲያን ታሪክና ፈተና በውሸትና በጥርጣሬ የተፈጠሩ በጣም ብዙ ነገሮች፣ ብዙ ችግሮች ቤተክርስቲያን ላይ እንደደረሱ፣ ብዙ ሰማዕታቶች እንደተፈጠሩ፣ ብዙ ቤተክርስቲያን እንደተቃጠለች፣ ብዙ ፈተና ቤተክርስቲያን ላይ እንደደረሰ ደግሞ በሰፊው እናያለን ማለት ነውና በአማኞች ህብረት ውስጥ የሚፈጠረው ፈተና ወይ ደግሞ የውስጥ ፈተና ለቤተክርስቲያን በጣም ትልቁ ፈተና ነው። ልክ ዲያብሎስ ለቅዱሳን መላእክት ያደረገው የፈጠረው ፈተና በጣም ትልቅ እንደሆነ ሁሉ አሁንም ባለንበት አሁን ያለችው ቤተክርስቲያን ውስጥ የአማኞች ህብረት ውስጥ የሚፈጠረው የውስጥ ፈተና የውስጥ ችግር ወደ ውጪ ከወጣ በጣም ትልቅ አደጋና በጣም ችግር እንደሚፈጥር ነው ማየት ከክርስቶስ ልደት እስከ አሁን ባለነው የቤተክርስቲያን ህብረት ውስጥ የተፈጠረውን በጣም በሰፊው በጥልቀት እናየዋለን ማለት ነው። አሁን
ቤተ መቅደስ ውስጥ ወይ ደግሞ እኛ ቤተ መቅደስ ሆነን በጣም ይገርማቸዋል። እኛ እግዚአብሔር ቤተ መቅደስ ሆነን ልክ እንደ ዲያብሎስ ደግሞ እንዋሻለን ማለት ነው። ልባችን ውስጥ ጥርጣሬ ይፈጠራል ማለት ነው። እውነተኛ የሆነው ክርስቶስ በህይወታችን ውስጥ እያለ እኛ ደግሞ ምንድነው የምናደርገው ማለት ነው? ልክ እንደ ዲያብሎስ የምንዋሽ ከሆነ ከእግዚአብሔር ጋር ለመኖሩ በጣም አስቸጋሪ ጥያቄ ውስጥ የሚገባ ነው ማለት ነው። ምክንያቱም የውሸት አባት ዲያብሎስ ነውና፣ ስለዚህ ህይወታችን መፈተሽ፣ ህይወታችን መመራመር ይኖርብናል እና ለቤተ መቅደስ ወይ ደግሞ የአማኞች ህብረት የመጀመሪያው ፈተና በዓለመ መላእክት በሳጥናኤል ዘንድ የተጀመረ ፈተና ነው። ብዙ ፈተናዎች ተከናወኑ፣ ብዙ ችግሮች መጡ ማለት ነው እና ኢቭን ቅዱሳን መላእክት በሰልፍ እስከሚያደርጉ ድረስ እስከሚጣሉ ድረስ እግዚአብሔር መሃላቸው ተገኝቶ ዲያብሎስ ወደ ሲኦል እስከሚወርድ ድረስ ቅዱሳን መላእክት ጸንቶ የቆሙት ጽኑዓን የሆኑት ደግሞ ጸንቶ የቆሙት ሃይማኖታቸውን የጠበቁት ቅዱሳን መላእክት ደግሞ እዛ በነበሩበት ቦታ እንደተቀመጡ እና እንደቆዩ እናየዋለን። ከዛ ቀጥሎ አሁን የሚመጣው ከሳጥናኤል ውድቀት በኋላ የአዳም ፍጥረት ነው ወይ ደግሞ የአዳም መፈጠር ነው። ሳጥናኤል በወጣበት ቦታ የሰው ልጅ ይፈጠራል ወይ ደግሞ እግዚአብሔር የሰው ልጅ ይፈጥራል ማለት ነው። የሰው ልጅ ልክ እንደ ቅዱሳን መላእክት አመዝጋኝ ሆኖ እንዲኖር ከእግዚአብሔር ጋር እያመሰገነ ከቅዱሳን መላእክት ጋር እያመሰገነ እግዚአብሔርን እያመሰገነ ስለ እግዚአብሔር እየዘመረ እየባረከ እግዚአብሔር ስም እየባረከ እንዲኖር ነበር የተፈጠረው ልክ እንደ ሳጥናኤል ማለት ነው። እንግዲህ አሁን ዲያብሎስ በዓለመ መላእክት ውስጥ በቅዱሳን መላእክት ህብረት ውስጥ ውሸት ከጀመረ በኋላ በውሸት ነው የቀጠለው። ይገርማችኋል። ውሸት አንዴ ከህይወታችን ውስጥ ከጀመረ እየቀጠለች ትሄዳለች ማለት ነው። ዲያብሎስ በውሸት የእግዚአብሔርን መንግስት የአማኞችን ህብረት ከበተነ በኋላ የእግዚአብሔርን መንግስት ላይ የእግዚአብሔርን ስልጣን ላይ ለመውሰድ ካሰበ በኋላ በውሸቱ ነው በዛው ነው የቀጠለው። ዞር ብሎ እንኳን ተጸጽቶ ስለ በደሉ አስቦ ምንም ያደረገበት ነገር የለም። ምክንያቱም እሱ የውሸት አባት ስለሆነ ነው። የውሸት አባት ስለሆነ አንዳንድ ሰዎች እንደዛው ነው። አንዳንድ ጊዜ ውሸቱ እንኳን መሆኑ እየታወቀ እያወቁም እየታወቀባቸውም ቀጥ ወደፊት ለፊታቸው የሚሄዱ ሰዎች አሉ እና ከውሸት ተመልሰን የእውነት ጎዳና ልክ እነ ቅዱስ ገብርኤል እንደ ቅዱስ ሚካኤል የያዙትን እምነት የያዙትን እውነት ለመያዝ መሞከር ይኖርብናል ማለት ነው። ስለዚህ አንዳንድ ጊዜ የሰው ልጅ ከእውነት ይልቅ ውሸት ይቀነዋል። ከእውነት ይልቅ ውሸት ይቀነዋል። ውሸት ደግሞ በጣም ወንጀል እንደሆነ በመጽሐፍ ቅዱስ ሁሉ ጊዜ ቤተክርስቲያን ታስተምራለች። የእግዚአብሔር ሕግጋት ውስጥ መካከል አንዱ ነው አትዋሽ የሚል አለ። ምክንያቱም ከዋሸህ አባትህን ትቀይራለህ ማለት ነው። ከዋሸህ ልክ እንደ ዲያብሎስ ከአማኞች ህብረት ውጪ ትሆናለህ ማለት ነው። ከዋሸህ ከእግዚአብሔር ትለያለህ ማለት ነው። ከዋሸህ ከቅዱሳን ህብረት ተለይተህ ብቻህን ትሆናለህ ማለት ነው። ስለዚህ ውሸት በጣም አደገኛ ነው። ውሸት በጣም አደገኛ ነው። የሰው ልጅ የመሞቱ መንስኤ እንኳን ውሸት ነው። ስለዚህ እግዚአብሔርን ማሰብ፣ ስለ እግዚአብሔር ወደ እግዚአብሔር መመለስ፣ ስለ እግዚአብሔር መረዳት ይኖርብናል። በነገራችን ላይ የእግዚአብሔርን ቃል የምንሰማ ከሆነ ከእግዚአብሔር ጋር ለመኖር የምናደርግ ከሆነ እውነትን የምንከተል ከሆነ ሁል ጊዜ ህይወታችን በክርስቶስ ጋር የተቀራረበና በመልካም የተሞላ ነው የሚሆነው። ነገር ግን በውሸት የተሞላ ከሆነ ሁል ጊዜ ውሸት ጋር የምንተባበር ከሆነ ደግሞ ከሳጥናኤል ጋር ህብረት እያደረገን ነው የምንሄደው ማለት ነው። ከዚህ ሁሉ ይልቅ እግዚአብሔር ጋር ለመኖር በምንችለው መንገድ ክርስቶስን ለመከተል እውነትን መከተል ይኖርብናል ማለት ነው።
ስለ እውነት ማሰብ ይኖርብናል። ውሸትን የፈበረከ ሳጥናኤል ከሆነ ሰው የሚዋሽ ከሆነ የውሸት አባት የዲያብሎስ ልጅ ይሆናል ማለት ነው የሰው ልጅ። ስለዚህ በተሻለ መጠን እውነትን መከተል ይኖርብናል። ዓለም ዛሬ የምናየው ነገሮች፣ ዓለም ላይ የተከሰቱ ነገሮች ግን እኛ ኢየሱስ ክርስቶስ ያደረገልን እውነት ተከትለን እስከ መጨረሻ መሄድ ይኖርብናል ማለት ነው። ከእውነት መራቅ የለብንም ማለት ነው። ከእውነት ጋር ህብረት ሊኖረን ይገባል ማለት ነው። አንድ ነገር ልንገራችሁ፣ እግዚአብሔርን የምንሰማ ከሆነ ሁል ጊዜ ህይወት ነው የሚኖረው። እግዚአብሔር አይዋሽም። እግዚአብሔርን የምንከተል ከሆነ ሁል ጊዜ ህይወት ነው የሚኖረን። ሳጥናኤልን የምንከተል ከሆነ ግን ሞት ነው የሚያስከትለው። ምክንያቱም እሱ አንድ ቀን እውነት አውርቶ ስለማያውቅ ሁል ጊዜ ውሸታም ስለነበረ ስለሚዋሽ ማለት ነው። እስቲ ለምሳሌ በኦሪት ዘፍጥረት ላይ ያለው ኃይለ ቃል ስለ አዳምና ስለ ሔዋን ማየት እንችላለን። እግዚአብሔር አምላካችን ለአዳምና ለሔዋን አንድ ትእዛዝ ሰጥቶታል። አዳም ደግሞ ይህንን ዛፍ በላ ጊዜ የሞት ሞት በራስህ ፍቃድ የሞት ሞትን ትሞታለህ ብሎ ተናግሮታል። ነገር ግን አባታችን አዳም እግዚአብሔርን ከመስማት ይልቅ ሰይጣንን መስማት መረጡ ማለት ነው። እግዚአብሔር የነገረንን ሁል ጊዜ እውነትን ከመስማት ይልቅ ሰይጣንን መከተልን ወይ ደግሞ ሳጥናኤልን መስማትን መረጡ ማለት ነው። ከዛ በኋላ የተከተላቸው ምንድነው? ሞት ነው። ይህንን እንጨት በበላ ጊዜ የሞት ሞትን በራስ ፍቃድ ምን ትሆናለህ? ትሞታለህ ብሎ እግዚአብሔር ነገረው። ሳጥናኤል ደግሞ ይሄንን በበላ ጊዜ ምንድነው ያለው? ይሄንን በበላ ጊዜ አምላክ ትሆናለህ፣ እንደሱ ትሆናለህ፣ ለዛ ነው እንዳትበላ የከለከለው ብሎ የተናገረው እና እግዚአብሔር ያለው ሆነ፣ ሳጥናኤል ያለው ግን ውሸት ሆነ ማለት ነው። የሰው ልጅ የሞት ሞት ሞተ፣ ከእግዚአብሔር ተለየ፣ ከእግዚአብሔር ርቀን ረጅም ዓመት ኖረን ከእግዚአብሔር ተለየን። የእግዚአብሔር መንገድ ከኛ ራቀ፣ እውነት ከኛ ራቀ። ዲያብሎስን ስንከተል ወደ ውሸት ጎዳና ወጣን፣ መንገድ ላይ ቀረን ማለት ነው። ሰው እግዚአብሔርን እንጂ ዲያብሎስን መከተል እንዳለበት ይታወቃል። አሁን ግን በዓለማችን ላይ በምንኖርበት ጊዜ በይፋ እንኳን ዲያብሎስ የሚመለክበት ጊዜ ደርሷል ማለት ነው። እያየነው በዓይናችን እና እግዚአብሔር ያለው መስማት ነው እንጂ ሰይጣን ያለንን መከተል የለብንም ማለት ነው። እግዚአብሔርን የምንሰማ ከሆነ ልክ እንደ ቅዱሳን መላእክት እንከበራለን። ዲያብሎስ እኛ የተፈጠርነው የዲያብሎስን ቦታ ነው። እንደ ቅዱሳን መላእክት እያመሰገነን እግዚአብሔርን እያከበረን ልክ ሉቃስ ወንጌል ላይ እንደተጻፈው ምስጋና በሰማይ ለእግዚአብሔር ይሁን ለሰው ልጅ እርቅና ሰላም ይሁን ተብሎ እንደተጻፈ ልክ እንደዚህ ከቅዱሳን መላእክት ጋር እግዚአብሔርን ማመስገን ነበር የተፈጠረው ስራችን። የሰው ልጅ የተፈጠረው እግዚአብሔርን አመስግኖ ከእግዚአብሔር ጋር ነው። ነገር ግን ዲያብሎስን ሰምቶ ሰይጣንን ሰምቶ ከእግዚአብሔር አመስጋኝነት ወደ ሞት ወደ ዲያብሎስ አምላኪነት መጣ ማለት ነው። ወደ ክፋት፣ ወደ ውድቀት፣ ወደ ዝቅታ መጣ ማለት ነው። እግዚአብሔርን ሰምተን ቢሆን ኖሮ ልክ ህይወታችን ከእግዚአብሔር ጋር ሆኖ እስከ መጨረሻ ቆይተን ይላሉ አባቶች። የተለያዩ መጽሐፍቶች ላይ የተጻፉ አንድ ሰው አዳም ባይበድል ኖሮ 1000 ዓመት በኤደን ገነት ውስጥ ከኖረ በኋላ የዕፀ ሕይወትን በልቶ ወደ እግዚአብሔር መንግስት ይገባል። በኦሪት ዘፍጥረት ምዕራፍ 3 ስናነብ ምንድን ነው የሚለው? አዳም ድጋሜ ያን ዕፀ ሕይወትን እንዳይበላ በክሩቤል መልአክ እግዚአብሔር ክሩቤል መልአክን አዞ እንዲጠብቅ ገነትን እንዲጠብቅ ዕፀ ሕይወትን እንዳይበላ ገነት እንድትጠብቅ አደረገ ማለት ነው። የሰው ልጅ ወደ ገነት ተመልሶ ዕፀ ሕይወትን እንዳይበላ ደግሞ ክሩቤል መልአክ ሰጥቶ የምትገለባበት ሰይፍ እንደሰጠ ደግሞ ገነት እንዲጠበቅ እግዚአብሔር አደረገ ማለት ነው። ስለዚህ እግዚአብሔርን የምንሰማ እግዚአብሔርን ከሰማን እውነትን የምንከተል ከሆነ
ሁልጊዜ ከእግዚአብሔር ጋር እንኖራለን ማለት ነው። ዲያብሎስን የምንከተል ከሆነ ደግሞ ልክ እንደዚሁ ሞት ይከተለናል ማለት ነው። ስለዚህ መጠንቀቅ ይኖርብን። ሃይማኖታችን መጠበቅ፣ ስለ ሃይማኖታችን ማሰብ፣ ስለ ህብረታችን፣ ስለ አማኞች ህብረት መጠንቀቅና መጠበቅ ግዴታ ነው ማለት ነውና ስለዚህ ከዚህኛው በአጠቃላይ እስከዚሁ ድረስ ያየነው ነገር ላይ ምንድነው የምንረዳው ብለን ስናስብ የቤተክርስቲያን ህብረት ላይ ወይ ደግሞ የአማኞች ህብረት ላይ ዲያብሎስ ትልቅ ፈተናና ትልቅ ችግር እንዳመጣ የአማኞች ህብረቱ በጣም እንደተፈተኑ በዚህ ምክንያት ሰልፍ እንደሆነ ቅዱሳን መላእክቶች እንደተዋጉ ዲያብሎስም ውሸትን ይዞ እንደተዋጋ ለሱም ስፍራ እንዳልተገኘ በትዕቢቱ እንደወደቀ ስልጣኑን በትዕቢቱ እንዳጣ ከቅዱሳን ህብረት ወይ ደግሞ ከአማኞች ህብረት ከቅዱሳን መላእክት ተለይቶ እንደወደቀ ወደ ሲኦል እንደወረደ እናየዋለን ማለት ነው። ሁሉ ጊዜ ውሸትንና ሐሰትን የምንከተል ከሆነ የሚከተለን ሞት ነው። ልክ እንደ ዲያብሎስ ላይ እንደደረሰ ቦታ ስፍራ እንኳን አናገኝም ማለት ነው። ውሸት ሁሉ ጊዜ ስፍራ የለውም ማለት ነው። ውሸት ሁሉ ጊዜ ቦታ የለውም። ስለዚህ ቦታ የሌለውን ነገር አለመከተል ጥሩ ነው ማለት ነው። አሁን በዚህ ሰዓት በምንኖርበት ጊዜ ብዙ ፈተናዎች አሉ። ቤተክርስቲያን የምታስተናግደው በውሸት የታጠረ ብዙ ነገሮች አሉ። ይገርማችኋል። እቺን ቅድስት ቤተክርስቲያን የአማኞችን ህብረት ለመበተን የማይተባበር ውሸታም የለም። የማይተባበር እውነቴን ነው የምላችሁ ይኖራል። በስም አሁን ከኦርቶዶክስ ውጭ ያሉት ከቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉትን ሰዎች ይዩት። ይሄን የአማኞችን ህብረት ለማጥፋት ሁሉም ይተባበራል። ሁሉም አንድ ሆኖ ተባብሮ ለማጥፋት ይሞክራሉ። ቅድስት ቤተክርስቲያን የአማኞችን ህብረት ለማጥፋት ይሞክራሉ ማለት ነው። ለምሳሌ የተለያዩ ፈተናዎች ቤተክርስቲያናችን አስተናግዳለች። የአማኞች ህብረት ከቅዱሳን መላእክት ጋር እንኳን እንዳንገናኝ ረጅም ጊዜ ተቋርጧል። በተለይ በአባታችን በአዳም ምክንያት ሐዋርያው ቅዱስ ጳውሎስ በአንድ ሰው ምክንያት ሞት ወደ ዓለም ገባ ብሎ እንደተናገረ ከቅዱሳን መላእክቶች ጋር እንኳን ተቆራርጠን ነው። አማኞች ህብረት ነበሩ፣ ግን ከነሱ ጋር እንኳን እንዳንገናኝ ተደርጎ ነበር በውሸት ምክንያት። በዛ ዕፀ በለስ በልተን ዲያብሎስን ተከትለን ባደረግነው አንድ ምክንያት ከ5500 ዘመን ሙሉ ከእግዚአብሔር ጋር ያለነውን ግንኙነት ከቅዱሳን መላእክቶች ጋር ያለነው ግንኙነት በጣም ሻክሮ ነበር፣ ተቆራርጦ ነበር። ይገርማችኋል፣ ሻክሮ ነበር ማለት ነው። ያረጅም ጊዜ ሰባቱ መሰጻርያን የሚባሉት ያልተስማሙ ሰባቱ ነገሮች በቤተክርስቲያን ደረጃ ሁሉ ጊዜ እንማራለን። ሰውና መላእክት ከእግዚአብሔር ጋር ተለያይቶ ነበር። ሰው ከመላእክት ጋር አይገናኝም፣ መላእክት ከሰው ጋር አይገናኝም ማለት ነው። ተቋርጦ ነበር። ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ስጋ እንኳን እስከሚጣላ ድረስ ነው የደረሰው ማለት ነው በአንድ ነገር ምክንያት። ምክንያቱም ዲያብሎስን መከተል፣ ውሸትን መከተል በጣም ኃይለኛ ክፍያ እንደሚያስከፍል፣ በጣም ትልቅ ክፍያ እንደሚያስከፍል እንረዳለን ማለት ነው። ውሸትን ስንከተል ደግሞ ጥርጣሬ ተከትሎ ይመጣል። ውሸትን ከተከተልን በኋላ ደግሞ ሰልፍ ይሆናል። አንዳንድ አሁን ልክ ውሸት ሲጀምሩ በውሸታቸው ተመክሯል ይመለስ ሲሉ ልክ እንደ አርዮስ እንደ መቅዶኒዮስ ምናምን ተለይቶ እንደወጡ ማለት ነውና በዛን ጊዜ በነበረው ጊዜ ከአማኞች ህብረት ቅዱሳን መላእክት ለየብቻው ሳጥናኤል ለየብቻው እንደተለየ ሁሉም ተለይቶ ይወጣል ማለት ነው። ስለዚህ መጠንቀቅ ይኖርብናል ማለት ነው። ስለዚህ ህብረታችን መጠበቅ ያን የቤተክርስቲያን አንድነትን መጠበቅ ይኖርብናል። በህይወታችን ውስጥ ውሸትን ማስወጣት አለብን ማለት ነው። ከውሸት ተለይተን መኖር ይኖርብናል ማለት ነውና እስከዚህ ድረስ
የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነና የተከበረ ይሁንልን። በዚሁ 30-60 መቶ ያማረ ፍሬ አፍርተን ከውሸት ተለይተን እውነተኛ ህይወት እንድንኖር እግዚአብሔር አምላካችን ይፍቀድልን።